ከአባቶቻችን ለልጆቻችን በሚል መሪ ቃል የገቢ ማሰባሰቢያ መርሃ ግብር ሊካሄድ ነው። በዛሬው ዕለት በቦናንዛ አዲስ ሆቴል በተሰጠው ጋዜጣዊ መግለጫ የደብረ ታቦር ደብረ ሉላን መድኃኔዓለም የአራቱ ጉባኤያት መጻሕፍት የምስክር ጉባኤ ቤት የ72 ሚሊዮን ብር ፕሮጀክት ይፋ አድርጓል። የምስክር ጉባኤቱ መምህረ መምህራን በዓለሙ የፊታችን ጥቅምት 16 ቀን 2018 ዓ.ም በጊዮን ሆቴል ገቢ ማሰባሰቢያ መርሃ ግብር መታቀዱን የተናገሩ ሲሆን በኦርቶዶክሳዊ ትውፊትና ትምህርት ዓለም አቀፍ በጎ ተጽዕኖ በመፍጠር ትውልድ አሻጋሪ የሆነ የልቀት ጉባኤ ቤት ዓለም አቀፍ መንፈሳዊ ትምህርት ማዕከል ግንባታን ለማጠናቀቅ መታቀዱን ተናግረዋል። በመግለጫው የተገኙት የደቡብ ጎንደር ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ቀሲስ ምህረት ሞላ የምስክር ጉባኤ ቤቱ የቀደሙትን በመከተልና ታሪክን በማስቀጠል በስብከተ ወንጌል ከእግዚአብሔር ወቀሳ እንድንድን እየሰራ እንደሚገኝ ተናግረው ቋሚ ፕሮጀክቶቹ ለውጤት እንዲበቁ በሀገረ ስብከቱ ስም ጥሪ አቅርበዋል። ከአባቶቻችን ለልጆቻችን በሚል መሪ ቃል ጥቅምት 16 ቀን 2018 ዓ.ም የገቢ ማሰባሰቢያ መርሃ ግብር እንደሚካሄድ ዛሬ ጥቅምት 11 ቀን 2018 ዓ.ም በቦናንዛ አዲስ ሆቴል በተሰጠው ጋዜጣዊ መግለጫ ተገለጸ። በመግለጫው የደብረ ታቦር ደብረ ሉላን መድኃኔዓለም የአራቱ ጉባኤያት መጻሕፍት ምስክር ጉባኤ ቤት የ72 ሚሊዮን ብር ፕሮጀክት ይፋ አድርጓል። በኦርቶዶክሳዊ ትውፊትና ትምህርት ዓለም አቀፍ በጎ ተጽዕኖ በመፍጠር ትውልድ አሻጋሪ የልህቀት ጉባኤ ቤት መሆን የሚል ታላቅ ርዕይ ያለው ጉባኤ ቤቱ ይህ ርዕይ እውን እንዲሆን ዓለም አቀፍ መንፈሳዊ ትምህርት ማዕከል ግንባታ ለማጠናቀቅ አቅዷል። ደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት መጻሕፍት ምስክር ጉባኤ ቤት መምህረ መምህራን በዓለሙ ጥቅምት 16 ቀን 2018 ዓ.ም በጊዮን ሆቴል ገቢ ማሰባሰብ እንዳቀዱ ገልጸዋል። በ1851 ዓመተ ምህረት በአጼ ቴዎድሮስ አማካኝነት በቅኔና መጻሕፍት ጉባኤው እንደተጀመረ ገልጸው በ2011 ዓመተ ምህረት አምስተኛ ወንበር መምህር ሆነው መመደባቸውን ተናግረዋል። ከቦታው ታሪካዊነት አንጻርና ካሉ ነባራዊ ችግሮች ተነስተው የተለያዩ ፕሮጀክቶችንም እንደቀረጹ ተናግረዋል። የመጀመሪያው ፕሮጀክትም ከ300 በላይ የትርጓሜ ደቀ መዛሙርትን ማስተናገድ የሚችል መማሪያ ቤተ መጻሕፍትና ለተለያዩ አገልግሎት የሚውሉ አዳራሾች ያሉት ሲሆን ግንባታው ተጀምሯል ብለዋል። ሁለተኛው ፕሮጀክትም ይህ ዓለም አቀፍ የትምህርት ማዕከል ከተለያዩ የዓለም ክፍሎች ለሚመጡ ደቀ መዛሙርት ነጻ የትምህርት ዕድል ይሰጣል ተብሏል። ተማሪዎቹ ጥልቅ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርትና ትውፊት ከምንጩ ቀስመው ካጠናቀቁ በኋላ ወደ የሀገራቸው ተመልሰው ቤተክርስቲያንን በብቃት እንዲያገለግሉ ያግዛልም ተብሏል። ከዚህ በፊት በሀገር ውስጥ ከተለያዩ የዜማ ትምህርት ቤቶች ተምረው ያስመሰከሩ ደቀ መዛሙርቶች የወንጌልን ትምህርት በብቃት ማስተማር እንዲችሉ ተጨማሪ የማብቂያ ትምህርት መስጠትና ሌሎች አገልግሎቶችንም ይዟል ተብሏል። አክለውም በሶስተኛነት ቋሚ የገቢ ምንጭ ማስገኛ ፕሮጀክት ናቸውም ተብሏል። እስካሁንም 21 የተለያዩ ቋንቋ ተናጋሪዎችን ጉባኤ ቤቱ ተቀብሎ በማስተማር ለአገልግሎት ማሰማራቱን ገልጸዋል። የደቀ መዛሙርቱ በተለያዩ ጊዜያት በምግብ እጦትና አካባቢው ብርዳማ በመሆኑ መቋቋም እያቃታቸው በበሽታ እየጠቁ መሆናቸውንም ተናግረዋል። በአሁኑ ሰዓት ከ80 በላይ ደቀ መዛሙርት የሚገኙ ሲሆን ከ200 ሺህ ብር በላይ ወርሃዊ ወጪ ቢኖረውም ከምዕመናን እርዳታ ውጪ ምንም ገቢ አለመኖሩን በመግለጽ ጉባኤ ቤቱን ላለበት ችግርና ላቀዳቸው ዘላቂ ፕሮጀክቶችን እንዲደግፉ ለምዕመናን ጥሪ አቅርበዋል።